ሰለሞን ጋጎበየ እባላለሁ። ጨፌ ወጣቶች ለገብ መሰረታዊ ኢንዱስትሪ ማህበር ከጥራጥሬ አታክልት እስከ ፍራፍሬ ነው እስከ እንስሳት ተዋጽኦ ሁሉም ነገር በራሱ ያቀፈ ማለት ነው። አሁን እህል የምናመርተው መልካዋሽ ነን። መልካዋሽ ገጃ ቆየ ላይ እናመርታለን። እኔ አታክልቶ ወደ ካዝጎሪ የመጣ ነው። 5 በር አዲስ አበባ ሲኖራት 5 በር ወጥቶ ያስገባል ጨፌ። አሁን ያው ዶሮ እስከ 350 ብር የሚሸጠው እንቁላል እስከ 8 ብር ፍየል አለ ከ4 እስከ 3 ከ50 እስከ 3 ነው 3000 እና ፍየሎቹ ሲሸጥ ፍየሎቹ ተገዝቶ አይደለም ባይዘው እኛ የረቡ ናቸው እና በትዕዛዝም ሌላ ጊዜ እናመጣለን። ነጭ ሽንኩርት የምንሸጠው ያው 100 ብር ነው ኪሎ ደረቁ አሁን ሱቅ ላይ ጥቅም ሰው ምናምን የ100 ብር ዕቃ በ100 ብር እንሸጣለን። ሽንኩርት እንደምታዩ አንደኛው አለ ከ18 ጀምሮ እዛ ጥቅል የተለፋ አለ። እዛ ጋር አሁን 2 ቦታ ያሉት ሁለቱም የተለያዩ ናቸው። ደረጃ 4 ድረስ አለ። እዚህ ጋር ደቃቃው አለቻ እሷ እስከ 12 ብር ናት። ጥራጥሬ ማኛ ጤፍ የሚባለው ጤፍ 62 ገባ ይባላል። ፈላጊና ተፈላጊ ነው ያልተገናኘው። እኛ ጋር ማኛ ነጩ 52 ብር እስከ 47 ብር ያሳል። ነጩ ጤፍ እስከ 47 አለ። ማንም ሰው ይሄንን በማንኛውም ጊዜ መጥቶ መጠቀም የሚችል ነው። ስንዴ 40 ብር ነው የሚሸጠው። ምስር 100 ብር የሀገር ውስጥ ምስር ነው ያለን አርሰን ስለምናቀር አሁን ወደ ከተማ ወደ ቦሌ ምናምን ተጋዝተን ጤፍ 70 ብር ገብቷል። ግን ፈላጊና ተፈላጊ ነው እንጂ ያልተገናኘው እንዲሁ ነው የተባለበት ከተማ ላይ ብኖር አምራች ነን እንደፈለግን እናቀርባለን። በ52 ብር ሲሸጥ ነጋዴው 70 ብር ማስገባበት ምንም ምክንያት አይኖርም። ሀብታሙ ድሃው ማዕከለኛው እኩል ቀምሶ በዓልን እንዲውልን በጨፌ በ5ቱም በር 12500 አባላት አሉን። ከ5ቱም በሮች በአጠቃላይ በአንዱም ኦሮሚያ ልዩ ዞኖችና እንዲሁም በቤንች ሸኮ በምዕራብ ደቡብ ኢትዮጵያ ውስጥ ካሉት ወጣቶች ጋርም እየሰራን ያለንበት ሁኔታዎች አሉ።